የሮማንስ ኦፍ ዘ ይር ኦውን ታሪክ መጋረጃውን የሚከፍተው ጁንግ የተባለች ወጣት በአባቷ ሞት ምክንያት ከእናቷ ጋር አዲስ ህይወት ለመጀመር ከትውልድ ከተማዋ ተነስታ በባቡር ረጅም መንገድ ከተጓዘች በኋላ ግዙፏ የሶል ከተማ ስትደርስ ነው። የጣቢያውን መተላለፊያ አቋርጣ ወደ መውጫው ስታመራ ግን በሁለት ተቀናቃኝ የሁለተኛ ደረጃ ትምህርት ቤቶች በካንግሺን እና በሰንግ ኳን መካከል በተቀሰቀሰ ከባድ ግርግር መሃል ራሷን በድንገት ታገኛለች። የካንግሺን ትምህርት ቤት ተማሪዎች ባን ሲመራ፣ ተቀናቃኙን የሰንግ ኳን ቡድን ደግሞ ሰንግ እየመራው በሁለቱ መካከል በተፈጠረው የማይቀር ጸብ ውስጥ ብቻዋን የተያዘችው ጁንግ በከፍተኛ ፍርሃትና መደናገጥ ከቦታው ለማምለጥ ትፍጨረጨራለች። ከዚህ አስፈሪ ግርግር በከፍተኛ ችግር ካመለጠች በኋላ ሌላ ባል አግብታ ከሷ ጋር እኩያ የምትሆን ዳሪ የምትባል ልጅ ወደ ወለደችው እናቷ ቤት ስትደርስ በሶል የምትጀምረው አዲስ ህይወት ፈተናው የበዛ እንደሚሆን ገና ከወዲሁ ይሰማታል። የመጀመሪያ ሐሳቧ የልብ ጓደኛዋና ለረጅም ጊዜ በልቧ ውስጥ የነገሰውን ኪምን ማግኘት ቢሆንም የቅርብ ጓደኛዋ ከምትወደው ልጅ ከኪም ጋር የፍቅር ግንኙነት እንደጀመረች ስትረዳ ግን ዓለም በራሷ ላይ የሚደፋባት ይመስላል። ምንም እንኳን ልቧ በከባድ ሐዘን ቢሰበርም በሁለቱ ፊት የሐሰት ፈገግታ በማሳየት እውነተኛ ስሜቷን ትደብቃለች። ልቧ በሐዘን እንደተሰበረ ወደ ቤቷ ለመመለስ አውቶቡስ ላይ ስትሳፈር ከባንና ከጓደኛው ጋር ሌላ ደስ የማይል ገጠመኝ ካስተናገደች በኋላ ቤቷ ስትደርስ የእንጀራ እህቷ ዳሪ የጁንግ አይኖች አልቅሰው እንዳበጡ ስትመለከት በጣም ትደነግጣለች። ጁንግ በዳሪ ትምህርት ቤት በካንግሺን ለመማር እቅድ ስላላት ልቧ የተሰበረው ጁንግን ለማጽናናት በትምህርት ቤት ህይወት እንዲቀላት በማሰብ በሴቶች ዘንድ ተወዳጅና ተፈቃሪ የሆነውን ባንን እንድትቀርበው ታግባባታለች። ጁንግ ግን አዲስ ህይወቷን በሰላም መጀመርና በትምህርቷ ላይ ብቻ ማተኮር ስለምትፈልግ የዳሪን ሐሳብ ውድቅ ታደርገዋለች። በሚያስገመግም ዝናብ ውስጥ ብቻዋን ስትራመድ ጁንግ በድንገት አዲስ የመጡ ፖሊሶችን ለመሸሽ የሚሮጡ የሰዎች ስብስብ ስትመለከት በዚህ ግርግር መሃል አንድ ወጣት ወደ እሷ እየሮጠ በመምጣት ዣንጥላዋ ስር ይጠለላል። ወዲያውኑም ከፖሊሶቹ ለመደበቅ እንደሆነ በሚያስመስል መልኩ በኃይል ሲያቅፋት ፊቷን በቅርበት ሲመለከት ከዚህ በፊት የሚያውቃት የሚመስል እንግዳ የመተዋወቅ ስሜት ይሰማዋል። ይህ ወጣት ሰንግ ሲሆን በአቅራቢያው ካለ ሱቅ በራፍ ላይ ዝናቡን የምታሳልፈው ዳሪ ደግሞ በተመሳሳይ ሁኔታ ከሚጠለሉት ከባንና ጓደኛው ጋር ትገናኛለች። ዳሪ ጁንግን ስታያት ስሟን ስትጠራ የሰማውን ስም ተከትሎ ሰንግ ሙሉ ስሟ ጁንግ መሆኑን ካረጋገጠ በኋላ እሱን ታውቀው እንደሆነ ይጠይቃታል። ጁንግ በፍጹም እንደማታውቀው ስትነግረው ባን በድንገት ጣልቃ በመግባት እሷን አቅፎ የፍቅር ጓደኛው እንደሆነች ይናገራል። ይህን የሰማው ሰንግ በንዴት ጁንግን ከያዛት በኋላ በወራጅ ዝናብ ውስጥ እየሮጠ ከቦታው ሲርቃት ዳሪና ባን ወዲያውኑ ይከተሏቸዋል። ሰንግና ጁንግ በአንድ ጠባብ መንገድ ውስጥ ገብተው ሲደበቁ ሰንግ ስሙን እንድታስታውሰውና ፈጽሞ እንዳትረሳው ከጠየቃት በኋላ ዳሪና ባን ወደ ቦታው ሲደርሱ እሱ በፍጥነት ከቦታው ይሰወራል። ታሪኩም ሰንግ በአቅራቢያው ባለ ስልክ መደወያ ሳጥን ውስጥ ተጠልሎ በኪስ ቦርሳው ውስጥ ያለችን የአንዲት ወጣት ልጅ ፎቶግራፍ በትኩረት ሲመለከት ጁንግ ደግሞ ከዳሪና ከባን ጋር ለመጠጣት ወጥታ በተፈጠረው ነገር ግራ ከመጋባቷና ስለ ኪም ከማሰብ የተነሳ ልኳ እስኪጠፋ ከሰከረች በኋላ ባን አንስቶ ወደ ቤቷ ሲወስዳት ይቀጥላል። በማግስቱ ሰንግ ሁሉንም የሚያስደመመ ድርጊት ይፈጽማል። የጁንግ ትምህርት ቤት የተፎካካሪው የባን ይዞታ እንደሆነ ምንም ሳይበግረው ሳይጠበቅ ክፍሏ ድረስ በመግባት ፒዛ ይዞላት ይከሰታል። ከዚህ በላይ ሌሎች ተማሪዎች በንቀት ተሸናፊ እያሉ ሲያሾፉባት እሱ ከጎኗ በመቆም ሲከላከልላት ስትመለከት የጁንግ መደነቅ ከቁጥጥሯ በላይ ይሆናል። ይህንን ተከትሎ ብዙም ሳይቆይ ባን ከነጓደኞቹ በመምጣት ሰንግን ከክፍሉ ለማስወጣት ሲያስፈራራ ነገሩ ወደ ለየለት ግጭት ከማምራቱ በፊት ሰንግ በመስኮት በኩል ተወርውሮ ከሁለተኛ ፎቅ ላይ በምንም አይነት ቅልጥፍና ከዘለለ በኋላ ምንም እንዳልተፈጠረ ሁሉ በኩራት እየተራመደ ወደ ትምህርት ቤቱ መውጫ በር ያመራል። የትምህርት ሰዓቱ ሲያልቅ የተማሪዎች ግርግር የትምህርት ቤቱን በር ቢሞላውም ሰንግ ግን ከሁሉም ተለይቶ ጁንግን በትዕግስት ይጠብቃታል። ነገር ግን ይህ ሰላም ብዙም አይቆይም። ባን ከሰዎቹ ጋር በመምጣት የቦታውን ድባብ በውጥረት ሲያነፍሰው ወዲያውኑ ሰዎቹ ሰንግን ከበው እንዲይዙትና ከጁንግ ጋር እንዳይሄድ እንዲከለክሉት ትዕዛዝ ይሰጣል።
ይህ የማይቀር አካላዊ ግጭት ሲጀመር ሰንግ ብቻውን የባንን ሰዎች በብቃት ሲመክት የተመለከተው ባን በመጨረሻም ራሱ ጣልቃ ለመግባት ወደፊት ይገሰግሳል። ሁለቱ ሊፋጠጡ አንድ እርምጃ ሲቀራቸው ግን ጁንግ ከየት መጣች ሳትባል በመካከላቸው በመግባት ሁለቱንም በቁጣ ታስቆማቸዋለች። ከዚያም ወደ ባን በመዞር ከምርጫው ውጪ ከሰንግ ጋር እንደምትሄድ በቆራጥነት ትነግረዋለች። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ፣ ቻናሉንም ደግሞ ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን። ይህንን ተከትሎ ከተፈጠረው ውጥረት ለመረጋጋት በአቅራቢያው ወደሚገኝ ጸጥ ያለ መናፈሻ ሲያመሩ ጁንግ በውጊያው ወቅት ሰንግ ላይ የደረሰውን ቁስል በጥንቃቄ ስታጸዳለት፣ ሰንግ አጋጣሚውን ተጠቅሞ ፍቅራዊ ግንኙነት ለመጀመር ሙከራ ያደርጋል። እሷ ግን ድርጊቱን እንደ ቀልድ በመቁጠር ሀሳቡን ሙሉ ለሙሉ ታጣጥልበታለች። በኋላም ወደ ክፍሏ ተመልሳ ከዚህ ቀደም ባን ቤቷ ሲያደርሳት የረሳውን ሻርፕ ስትመልስለት በመካከላቸው ስላለው ውስብስብ ግንኙነት ጥልቅ ሀሳብ ውስጥ ትሰምጣለች። በሌላ ቀን ጁንግ ከክፍያ ስልክ ላይ ሆና ሰንግን ስታናግረው ባን በድንገት ከየት እንደመጣ ሳይታወቅ ከፊቷ ይቆማል። ወዲያውኑም ዳግመኛ ከሰንግ ጋር እንዳታወራ በጥብቅ ካስጠነቀቃት በኋላ ልትሄድ ስትል እጇን በኃይል በመያዝ ከዚህ በላይ ስሜቱን መቆጣጠር እንደማይችልና ከልቡ መውደድ እንደጀመረም ይነግራል። ይህንን ተከትሎም ባን ጁንግን በመኪናው ወደ ቤቷ እየወሰዳት የፍቅር ጓደኛው ለመሆን እንድትወስን የሰጣትን ጥቂት ደቂቃዎች መኪናውን በከፍተኛ ፍጥነት በማሽከርከር የበለጠ ያሳጥርባታል። እሷ ግን ከቤቷ ፊት ለፊት ሲደርሱ ከመኪናው በፍጥነት በመውረድ ውሳኔዋን ከመንገር ይልቅ በጥንቃቄ እንዲነዳ ትመክረዋለች። ባን ይህንን እንደ ስምምነት በመውሰድ ግንኙነታቸውን ለማቀላጠፍ በሚል ሞባይል ስልክ ይሰጣታል። ጁንግ በባን መኪና መምጣቷንና አዲስ ስልክ መያዟን የተመለከተችው የእንጀራ እህቷ ዳሪ በመጨረሻም ከባን ጋር ግንኙነት እንደጀመረች በማሰብ በታላቅ ደስታ ትፈነድቃለች። በመሆኑም የባንን ባህሪ በሚገባ ስለምታውቅ በርካታ ሴቶች እንደሚፈልጉትና ከዚህ ቀደም የቀረቡትን ተቀናቃኞቿን በአእምሮም ሆነ በአካል እንደሚያሰቃይ በመግለጽ ጁንግ ከፍተኛ ጥንቃቄ እንድታደርግ ታስጠነቅቃታለች። የሰንግ ሕይወት ሙሉ በሙሉ ይገለበጣል። ወላጆቹን ቀድሞ በሞት በማጣቱ ከአያቱ ጋር ብቻ የኖረ በመሆኑ የእርሳቸው የቀብር ስነ ስርዓት ልቡን በከባድ ሐዘን ይሰብረዋል። በዚህም ምክንያት ከጥልቅ የሐዘን ባህር ውስጥ ለመውጣት ሲታገል ጁንግ በጭንቀት ደጋግማ የምትደውልለትን ስልክ ማንሳት ያቅተዋል። በተመሳሳይ ቅጽበት የባን ጥሪ ወደ ጁንግ ስልክ ሲገባ እሷ ግን ሐሳቧ በሙሉ ከሰንግ ጋር በመሆኑ ጥሪውን ችላ ትለዋለች። ይህም ሁኔታ ባንን ከምንጊዜውም በላይ በንዴት እንዲገነፍል ያደርገዋል። ከጥቂት ጊዜ በኋላ የጁንግና የባን አይኖች በአንድ አሰቃቂ ትዕይንት ላይ ያርፋሉ። ጥግ ላይ በቡድን ወረበሎች ከባድ ድብደባ እየተፈጸመበት ያለው ወጣት ሌላ ማንም ሳይሆን ሰንግ መሆኑን ሲረዱ ጁንግ በድንጋጤ ተውጣ ሰንግን ከጉዳት እንዲታደግላት ባንን ትማጸነዋለች። ባን ምንም እንኳን ሰንግ ተቀናቃኙ መሆኑን ቢያውቅም የጁንግን ልመና ተቀብሎ ወረበሎቹን ሲጋፈጣቸው እርሷም ክፉኛ የተጎዳውን ሰንግን በጥንቃቄ በማንሳት ወደ ቤቱ ልትወስደው ትጣደፋለች። ቤቱ እንደደረሱ የሐዘን ድባብ በሰፈረበት ክፍል ውስጥ ሰንግ የተሰባበረ ስሜቱን እንዳታይበት የቤተሰቡን ፎቶ ለመደበቅ ይሯሯጣል። ጁንግ የሰንግን ቁስል ካጸዳችለት በኋላ ምግብ ለማዘጋጀት ወደ ማዕድ ቤት ስታመራ ስራዋን ጨርሳ ስትመለስ ግን ሰንግ በድካም ተሸንፎ እንቅልፍ እንደወሰደው ትመለከታለች። በዚህም ቤቱን ለቃ ከመውጣቷ በፊት አጭር መልእክት ለመጻፍ ስትሞክር አይኖቿ በአጋጣሚ ሰንግ ለአባቱ በጻፈው ልብ የሚሰብር ደብዳቤ ላይ ሲያርፉ ማንበብ ትጀምራለች። የደብዳቤው ይዘት ስለ ሰንግ ድብቅ ሕይወት ጥልቅ የሆነ ሐዘንና ርህራሄ በልቧ ውስጥ እንዲሰርጽ ያደርጋል። በነጋታው ጁንግ ወደ ባን ቤት በማምራት በሰንግ ጉዳይ ሳታስበው ችግር ውስጥ ስለከተተችው ይቅርታ ትጠይቀዋለች። ነገር ግን በንግግራቸው መሃል ከሰንግ አንድ ቦታ እንዲገናኙ የሚጠይቅ የስልክ ጥሪ ሲደርሳት ንግግሯን የሰማው ባን እሱም አብሯት መሄድ እንዳለበት በማስገደድ ከሷ ጋር ይከተላታል። ሁለቱ ወጣቶች በተገናኙበት ቅጽበት በመካከላቸው የነበረው ውጥረት ሲባባስ እርስ በርስ የቃላት ውርጅብኝ እያወረዱ ጁንግ የሁለቱንም የፍቅር ጓደኛ እንደሆነች አድርገው ይገምታሉ። በዚህ መሃል ጁንግ ሁለቱንም ለማረጋጋት እየሞከረች አሁን ላይ ትኩረቷ ትምህርቷ ላይ ብቻ እንደሆነና በሁለቱም መካከል ምርጫ ማድረግ እንደማትፈልግ ትነግራቸዋለች። ይህ በእንዲህ እንዳለ የጁንግ ልብ ከሰንግ እየራቀ በድብቅ ለባን ልዩ ስሜት ማዳበር ሲጀምር ከሰንግ ጋር ያላትን ግንኙነት በማቆም ሙሉ ትኩረቷን ወደ ባን ለማዞር የሚያስችላትን ወሳኝ ውሳኔ ትወስናለች።
በቀጣዩ ቀን ሰንግ በሐሳብ ተውጦ ወደ ባህር ዳርቻ ለእግር ጉዞ ሲያመራ በልጅነቱ ሟች አያቱ አዘውትራ ወደዚያ ቦታ ተወስደው የነበረውን ጊዜ ያስታውሳል። የጨው መዓዛ ያመጣው ቀዝቃዛ ንፋስ ፊቱን ሲዳብሰውና የማዕበሉ ድምፅ ጆሮዎች ውስጥ ሲያስተጋባ ከዓመታት በፊት ከአባቱ ጋር ልታየው የመጣችውንና ማንነቷን ለማያውቃት የእንጀራ እህቱ የደበዘዘ ትውስታ በምናቡ ይከሰትለታል። ከደቂቃዎች በኋላ ስለ ደህንነቱ የተጨነቀችው ጁንግ መልእክት ብትልክለትም እሱ ግን በሐሳብ ባህር ውስጥ ሰምጦ ስለነበር ምንም አይነት ምላሽ ሳይሰጣት ይቀራል። ጁንግ ከባን ጋር ለመቅረብ በወሰነችው መሰረት እሱ ከጓደኞቹ ጋር ወደ አንድ ቦታ ሊሄድ እንዳቀደ ስትሰማ ወዴት እንደሚሄዱና አብራቸው መቀላቀል ትችል እንደሆነ ትጠይቀዋለች። ባን ግን ቦታው ለእርሷ እንደማይሆን በመንገር ጥያቄዋን ውድቅ ያደርጋል። ነገር ግን የባን ድብቅ ባህሪ ጉጉቷን ከመቀስቀሱ በላይ ጉዳዩን ለማጣራት ስትጥር እሱና ጓደኞቹ በምሽት ክበብ ውስጥ ለመዝናናት እንዳቀዱ ትደርስበታለች። እሱን በድንገት ለማስደመም በማሰብ ወደዚያው ለማምራት ትወስናለች። በዚያች ምሽት ከባህሪዋ ጋር ፈጽሞ የማይሄድና የማይስብ ሜካፕ ተቀብታ ወደ ምሽት ክበቡ የምታመራው ጁንግ ባንንና ጓደኞቹን ባልጠበቀችው ሁኔታ ስታገኛቸው ሁኔታዎች በፍጥነት ይለዋወጣሉ። ወዲያውኑም በመታጠቢያ ቤት ውስጥ ሳለች አንድ የማታውቀው ሰው ሊያንገላታት ሲሞክር ባን እንዳውሎ ነፋስ በመትመም ከጥቃቱ ይታደጋታል። ወዲያውኑም አጥቂውን በኃይል ይመታዋል። በድንጋጤና በፍርሃት ተውጣ የምትንቀሳቀሰውን ጁንግ ይህን ሁሉ ያደረገችው ለእርሱ ስትልና በፊቱ ቆንጆ ሆና ለመታየት ብቻ እንደሆነ በእንባ እየታጠበች ትነግረዋለች። ንግግሯ ልቡ የነካው ባን በስሜት ተገፋፍቶ ወደ ራሱ ከሳባት በኋላ በረጅሙ ይስማታል። በማግስቱ በባንና በሰንግ መካከል ልቧ የተከፈለባት ጁንግ ነገሮችን ለማርገብ ወደ ሰንግ ቤት ብታመራም ዝግ ሆኖ ይጠብቃታል። ነገር ግን በቤቱ መስኮት በኩል ስትመለከት አይኖቿ ማመን የማይችሉትን እውነት ይመለከታሉ። ሰንግ ትናንት ሲደብቀው የነበረውን የቤተሰብ ፎቶ ስታይ በውስጡ ካለችው ሕፃን ጋር የቆመውን የገዛ አባቷ መሆኑን ትረዳለች። ያቺ ሕፃን እራሷ ጁንግ ናት። ሰንግ ደግሞ ለረጅም ጊዜ የጠፋው የእንጀራ ወንድሟ ነው። በገለጠላት እውነት ክፉኛ ተናውጣ ወደ ቤቷ እየሮጠች ከገባች በኋላ ስለ ሰንግ እናቷን ብትጠይቃትም ምንም አይነት መልስ ማግኘት አትችልም። በመጨረሻም በተንቀጠቀጡ እጆቿ ወደ ሰንግ ስትደውል ወደ ቤቱ እንደሄደችና ፎቶዋቸውንም እንዳየች ትነግረዋለች። ይህንን የሰማው ሰንግ በከፍተኛ ድንጋጤ ውስጥ ሆኖ ከእሷ ጋር ለመገናኘት መኪናውን በሚችለው ፍጥነት ሲያሽከረክር ባልታሰበ ቅጽበት አሰቃቂ አደጋ ይደርስበታል። የሰንግን ሁኔታ ለመረዳት በከፍተኛ ስጋት ወደ ሆስፒታል የምታመራው ጁንግ በዚያች ሌሊት ባንን አብሯት እንዲሄድ ብታግባባውም እሱ ግን ፈቃደኛ አይሆንም። በሌላ በኩል ዶክተሩ ለሰንግ የሚያበስረው ዜና የከፋ ይሆናል። ኩላሊቱ ላይ ከባድ ጉዳት እንደደረሰበትና ገዳይ የሆኑ ችግሮችን ለማስወገድ በአስቸኳይ ቀዶ ጥገና እንደሚያስፈልገው ይነግረዋል። ይህ ክፉ በሽታ ቀደም ሲል እናቱም አያቱንም ለሞት የዳረጋቸው በመሆኑ የሰንግ ዓለም በቅጽበት ጭልም ትላለች። ሰንግ ከህመሙ ጥቂት አገግሞ ከሆስፒታል ሲወጣ ሁሉም በአንድነት የአባታቸው መቃብር ለመጎብኘት ይሄዳሉ። በዚያም የጁንግ አያት ሰንግ አሁን ብቻውን ስለሆነ ወደ አውስትራሊያ ከእርሷ ጋር ሄዶ እንዲኖር ሀሳብ ብታቀርብለትም እሱ ግን ከጁንግ አጠገብ ቆሞ መቆየት እንደሚመርጥ በመግለጽ ሀሳቧን ውድቅ ያደርገዋል። ይህ በእንዲህ እንዳለ የሰንግና የጁንግ ከቀን ወደ ቀን የተጠናከረ የመጣው መቀራረብ ባንን ያስጨንቀዋል። ሰንግ የእንጀራ ወንድሟ መሆኑን እያወቀም በቅናት ስሜት ይዋጣል። በዚህ ሀሳብ ውስጥ እንዳለ ከጓደኛው የስልክ ጥሪ ሲደርሰውም በምሽቱ ክበብ ስለተፈጠረው የድብድብ ጉዳይ አንድ ሰው እንደሚፈልገው ይሰማል። ነገሩ በዚህ ሳያበቃ ዮንግ የተባለች አዲስ ተማሪ ወደ ጁንግ በመቅረብ ጓደኛዋ መሆን እንደምትፈልግ ትገልጽላታለች። ነገር ግን የጁንግ ጓደኞች የዮንግን ድንገተኛ መቅረብ በጥርጣሬ ስለሚመለከቱትና ክፉ ዓላማ እንዳላት ስለሚያምኑ ከክፍላቸው ያባርሯታል። በአንድ ምሽት የሰንግ ልብ በስሜት ተሞልቶ ምንም እንኳን የእንጀራ እህቱ ብትሆንም ለጁንግ ያለውን ጥልቅ የፍቅር ስሜት ይገልጽላታል። ይህንን ያልጠበቀችው ጁንግ በድንጋጤ ውስጥ ሆና ስሜቷን መቆጣጠር ሲያቅታት መጽናኛ ፍለጋ በባን እቅፍ ውስጥ ገብታ ምርር ብላ ስታለቅስ፣ ሰንግ በበኩሉ ፈጽሞ ሊያገኛት ከማይችላት ሴት ጋር ፍቅር በመውደቁ በከፍተኛ ሀዘንና ብስጭት ውስጥ ሆኖ ይታያል። የጁንግና የባን የደስታ ጊዜ ግን ብዙም ሳይቆይ ዮንግ በተንኮለኛ ቡድኖች ስትጠቃ ሲመለከቱ ይቋረጣል። ጁንግን ባን ጣልቃ ገብቶ እንዲታደጋት ስትጠይቀው
ዮንግ ግን ይህንን አጋጣሚ ወደ ባን ለመጠጊያነት ስትጠቀመው ትታያለች። ከጥቂት ቀናት በኋላ ሰንግ ወደ ጁንግ በመደወል ከዳሪና ከታናሽ ወንድሟ ጋር ፎቶ እንዲነሱ ከጋበዛት በኋላ ለመዝናናት ወደ አንድ መናፈሻ ሲያመሩ የቦታው ሰላምና ውበት ከጁንግ ጋር የነበረውን እያንዳንዱን ጣፋጭ ቅጽበት በሐሳቡ እንዲመላለስ ያደርገዋል። የደስታ ጊዜያቸው ግን ወደ ካራኦኬ ሲያመሩ ከባንና ከዮንግ ጋር ባልታሰበ ሁኔታ ሲገናኙ ይበተናል። ሰላማዊው ድባብም በቅጽበት ወደ ቦታው ውጥረት ከተቀየረ በኋላ በንዴት የጋሉ ወጣቶች ወደ አካላዊ ግጭት ሲያመሩ ዮንግ ለመጀመሪያ ጊዜ ፊት ለፊት ያገኘችው ሰንግን ከዚህ በፊት የምታውቀው ይመስል በልዩ ትኩረትና እንግዳ በሆነ ባህሪ ትመለከተዋለች። በማግስቱ ዮንግ የሸረበችውን የተንኮል መረብ ይዛ ወደ ጁንግ በመሄድ ሰንግ የሷንና የባንን ግንኙነት እንድታበላሽ እንደከፈላት በመንገር የመርዝ ቃላቷን ትሰነዝራለች። ይህንን ማመን ያቃታት ጁንግም በቁጣ አይኗ ደም ለብሶ የዮንግን አንገትጌ ከጨበጠች በኋላ ከግድግዳ ጋር ስትገፋት፣ ልክ በዚህ ሰዓት ባን ወደ እነሱ ሲመጣ ዮንግ ሁኔታውን በመጠቀም ራሷን እንደሳተች በማስመሰል የተጎጂነትን ሚና ትጫወታለች። ጁንግም እውነቱን ለማስረዳት ብትሞክርም ባን በዮንግ የውሸት እንባ ስለሚታለል እምቢ ብሎ ልቧን ሰብሮ ጥሏት ይሄዳል። የዮንግ ተንኮል አስቀድማ የምታውቀው ዳሪ እውነቱን ፊት ለፊት ልትነግራት ስትሄድ፣ ጁንግ በበኩሏ ሰንግን ስለ ዮንግ ስትጠይቀው ምንም እንደማያውቃት ቢነግራትም የዮንግ ተንኮል የእርሱን ንጹህነት እንደ ትልቅ ውሸት እንዲመስል ያደርገዋል። በዚህ ምክንያት በሰንግ ላይ የነበራት እምነት ሙሉ በሙሉ ሲናድ፣ እምነቷን በጣለባት ሰው ልቧ በከፍተኛ ሁኔታ ተሰብሮ ትታው ትሄዳለች። ብዙም ሳይቆይ ሰንግ ከዚህ በፊት ጁንግን ያስቸገሩት ወረበሎች የበቀል ጥማታቸውን ለማርካት ጥቃት ሲሰነዝሩበትና ሲያግቱት ባን ምንም እንኳን በጉዳዩ እጁ ባይኖርበትም ዜናው እንደደረሰው ባላንጣውን ለመርዳት በፍጥነት ወደ ስፍራው ያመራል። ሰንግ ከእስር ነፃ ካወጣው በኋላ ሁለቱ ለመጀመሪያ ጊዜ በአንድነት በመሆን ወረበሎችን ሲደባደቡ፣ በመጨረሻም ዮንግ ይህን ሁሉ ስታደርግ የነበረው የባንን የጁንግን ግንኙነት ለማበላሸት ከሚፈልግ ሌላ ተማሪ ጋር በማበር እንደሆነ ይታወቃል። በመጨረሻም ሰንግ ለባን ዮንግን ፈጽሞ እንደማያውቃት ከገለጸላት በኋላ ወደ ሩቅ ቦታ እንደሚሄድ በመግለጽ እሱ በሌለበት ጁንግን እንዲከባከባት በአደራ ይጠይቀዋል። ጁንግን ሲያስቸግሯት የነበሩትን ሁለቱን ሰዎች ባንና እሷን ለማዳን በሰዓቱ የምትደርሰው ዳሪ በድርጊታቸው ላይ ሲጋፈጧቸው ባን ምንም ሳያመነታ ጁንግን ይዟት ወደ አውስትራሊያ ሊሰደድ ከሚዘጋጀው ሰንግ ጋር እንድትገናኝ ወደ አውሮፕላን ማረፊያ ይከንፋል። ነገር ግን እጣ ፈንታቸው መዘግየትን ስለሚመርጥላቸው ሰንግን ሳያገኙት ሲቀሩ የጁንግ ልብ በሐዘን ተሰንጥቆ መቆጣጠር በማትችለው እንባ በብስጭት መንታ መውረድ ይጀምራል። ሰንግ ወደ አውስትራሊያ ካቀና በኋላ በግል ቭሎጉ ላይ ስለ እንቅስቃሴዎቹ በየጊዜ መረጃ ሲለጥፍ ጁንግ ቢያንስ በህይወትና ደህና መሆኑን በማየት ጊዜያዊ መጽናናትን ታገኛለች። አልፎም በአንድ የስልክ ጥሪ ላይ ናፍቆቷን ገልጾላት መመለሱን በጉጉት እንደምትጠብቅ ስትነግረው እሱ ግን ደህና መሆኑን ብቻ በመግለጽ ስልኩን በብርድ ስሜት ፊቷ ላይ ይዘጋባታል። እውነታው ግን ፈጽሞ የተለየ ይሆናል። ሰንግ አውስትራሊያ የሚገኘው ለደስታ ሳይሆን ከባድ የኩላሊት ቀዶ ጥገና ለማድረግ ሲሆን የሕክምናው ውስብስብነት ደግሞ የመትረፍ እድሉ 50-50 እንደሆነ ዶክተሩ ይገልጽለታል። በዚህ ሁኔታ ውስጥ እያለ ሆስፒታል ውስጥ ካገኛት አንዲት አይነ ስውር ሴት ጋር በመተዋወቅ ከቀዶ ጥገናው ባይተርፍ እንኳ አይኖቹን ለእርሷ ለመለገስ ይወስናል። በለገሳት አይኖቹም አማካኝነት በደስታ ፈገግ የምትለዋን ጁንግን እንድትመለከትለት በከባድ ስሜት ይነግራታል። ወደ ቀዶ ጥገና ክፍል ከመግባቱ በፊትም ሰንግ የጁንግን ልብ ማሳዘን ስለማይፈልግ ሁሉም ነገር ከእርሷ እንድትደብቅለት አያቷን ይለምናል። ሆኖም ጁንግ ስለ ቀዶ ጥገናው ከአይነ ስውሯ ሴት ስትሰማ ሰንግ ይህን ሁሉ ስቃይና ህመም ብቻውን ሲሸከም እንደቆየ ስትረዳ በብስጭት ከማልቀስ ውጪ ምንም ማድረግ አትችልም። ይህንን የሰማው ባንም ከጊዜ በኋላ እንደ ወንድም ያየውን ሰንግን ሲያስበው እንባውን መቆጣጠር ተስኖት የሀዘኑ ተካፋይ ይሆናል። በመጨረሻም ሰንግ በቀዶ ጥገና ውስብስብነት ምክንያት ከዚህ ዓለም በሞት ሲለይ ጁንግና ሌሎች ወዳጆቹ ወደ ባህር ዳርቻ በማምራት በጸጸትና በማይቋረጥ እንባ የሀዘን ስንብት ያደርጉለታል። የፊልሙ መጋረጃም የሚዘጋው ሰንግ ከመሞቱ በፊት የቀረጸውን አንድ ቪዲዮ በማሳየት ሲሆን ለጁንግ ሊያስተላልፍላት የፈለገውን የመጨረሻ መልእክት ሳይጨርስ የካሜራው ባትሪ በድንገት በማለቁ ያልተቋጨው ንግግሩ የታሪኩ ማብቂያ ይሆናል። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። እዚህ ጋርም የምትመለከቱትን ቪዲዮ ማየት እንዳትረሱ። ይመቻችሁ።